ምስጋና ለአምላካችን ይሁን። ከኔ የምትጠብቁት ነገር እንዳይኖር ባዷቸውን እንዳትመለሱ መንፈስ ቅዱስ በመካከላችን እንዲናገር ፈቃዱ ይሁንልን። አባት ሆይ ባለማወቃቸው ነውና ይቅር በላቸው። ይህንን ዛሬ በመስቀል ላይ እነሆ እንደ ብራና ተወጥሮ እጅና እግሩን በካስማ ተመትቶ እነሆ መከራ ላጸኑበት ለአይሁድ እንዲህ ብሎ ወደ አባቱ ለመነ። አባት ሆይ አለ እግዚአብሔር አብ አባቱን እነሆ ለቅድምና ዳህራዊ የሌለው አምላካችን መድኃኒታችን ኢየሱስ ክርስቶስ አባት ሆይ አለና ስለ ንጉሥነቱ ስለ ጌትነቱ ተናገረ። ባለማወቃቸው ነው አለ። ማንን ባለማወቃቸው ሲል እኔን ባለማወቃቸው፣ እኔን ባለማወቃቸው ነውና ይህን ሁሉ የሚፈጽሙብኝ እነሆ ያሰሩኝ፣ የገረፉኝ፣ የገፈፉኝ፣ ልብሴን አውልቀው ራቁቴን የሰቀሉኝ እኔን ባለማወቃቸው ነውና ይቅር በላቸው አለ። ኢየሱስን ያውቁታል እኮ በገሊላ እንዳደገ ያውቁታል። ኢየሱስ እንደሚባልም ያውቁታል። የዮሴፍ ልጅም ብለውታል። የዳዊቱ የድንግል ማርያም ልጅ እንደሆነ ያውቁታል። ነገር ግን ያወቁት በሰውነቱ ነው፣ በአምላክነቱ ግን አላወቁትም። ስለዚህ በለበሱት ሥጋ አወቁኝ እንጂ በአምላክነቴ አላወቁኝምና አባት ሆይ ማራቸው አለ። ይህንን ነው ክርስቲያኖች ልንማር የሚያስፈልገው። በ17ቱ 15 ቀን የሚባሉ ጌታ በመስቀል ላይ የተናገራቸው 7 ቃላቶች አሉ። ስለዚህ ይቅር በላቸው አለ። እርሱ ራሱ ይቅር ባይ እንደሆነ በአምላክነቱ እነሆ በመለኮትነቱ የይቅርታ የምልጃ ጸሎት አቀረበላቸው። ይህች ይቅር በላቸው የምትለዋ ቃል እነሆ ሰማይና ምድርን ሲፈጥር ሰማዩን